ሰውን መከተል አቁሙ። ሰው ያስጠፋቸው። አርሴማ ታስጠፋለች። አርሴማን ሲናገሩ ደም ፈልቶ በጭንቅላቱን ልሰነጥቀው ትችላለህ። እኔ ኢየሱስን ስትሳደብ ብትውል ጸሎት አደርግልሃለሁ። እያንዳንዱ ፕሮቴስታንት ጸሎት ያደርግልሃል፣ አይሰድብህም። አሜን አሜን አሜን። ወዜ ራሱ ተለየ። ክብሩ ነው። ሰው ከተከተልክ ሰው ታጠፋለህ። ነብዩ መሐመድ ሰው ነው። ነብዩ መሐመድ ሞቷል። ሰው ነው፣ ሞቷል። ባለቤቱ አይሻ ስትናገር እንደዚህ ተሰቃይቶ የሞተ በህይወቴ አይቻላቅም ብላ ነው የተናገረችው። ሰው ነው፣ ሞቷል። ስለ ሰው አትከራከር። ይዶንዱ ሰው ነው፣ ሞቷል። ነብዩ መሐመድ ሰው ነው። አይ አይደለም የምትለኝ ከሆነ ማውራት እንችላለን። ሞቷል። ሚስቱ ተናግራለች። በጣም ተሰቃይቶ ነው የሞተው ነው ያለችው። እና ልነግራችሁ የምፈልገው ሰውን የሚከተል ሰው ያጠፋል። ሰው ማጥፋት አቁሙ። ሰውን እንወዳለን እና እናከብራለን ስትሉ አናይ። ምንድነው የምታደርጉት? እናጥፋው። ይሄን ሰው እናጥፋው ስትሉ ነው በየቦታው ማለት። በኦርቶዶክስ አለ። በኦርቶዶክስ ጻድቅ አርሴማን ተናገር ያቃተም እኮ ከነመፈጠሯ ምንቱን ያቅ ከየት አምጥተው እንደፈለጉ ያደርጓታል። አርሴማን ባርባራን አርሴማ አድርገው ሲያስመልኩ ነበረ። አሁንም በሷ ጸበኛ ነው የምትሆነው። ባርባራ ናት አሁን አርሴማ ተቀይራለች። እና በእውነት ታዝናለህ። ህዝቡን ለምን ይጫወቱበታል? ህዝቡ ማንበብ ስለማይወድ የሙስሊም ወንድምና እህቶቼ ማንበብ ስለማይወዱ፣ የኦርቶዶክስ ስለማይወዱ በቃ የሰይጣን መመላለሻ ሆነ ለዘመናት ኖር ያለው 47 years 47 ዓመት ጌታን አውቀዋለሁ እላለሁ ግን በልቤ አልነበረም። እና አሁንም መክራችሁ ምንድነው ማንም ዝም ብሎ ይጫወትባቸው። አርሴማን ብለህ ተናገር እስቲ። ጉሮሮ ላይ ሊቆምብህ የሚፈልግ ሰው አለ። ጉሮሮ ላይ አርሴማ ናት። ያሁን ጥብሷ አርሴማ ናት። ደም ያፈሳሉ። ነብዩ መሐመድን ተናገረው። ተሰቃይቶ የሞተ ሰው እንደ ሰው ተናገር። ልብካል ያጠፉዋል። ግን ኢየሱስን የሚያመልክ ፕሮቴስታንት አንድም ቀን የክፋት ነገር አያነሳም። ለምን? የሱ በውስጡ ያለው አንተን የማዳን ስራ ወንድሜ ላድ ነው። ጌታን ተቀበል ነው የሚለው። ጌታን ተቀበል። እስቲ የትኛው ፕሮቴስታንት ነው ሲያሳዳየ ነው? የት ቦታ? ዮኒ ማኛ ፈሪ ነው? never been in my life በዓለም እያለው 15 ዓመት ቀና ብሎ ያየኝ የለም። there's nobody እናቱ የወለደችው ፍራቻ አይደለም። የተያዘው የጌታ ኢየሱስ መስቀል ላይ የተሰቀለው የሱ ቃል ስለሚይዘው የሱ ቃል ነው። ጸልይለት ነው የሚል ጸልይለት፣ ጸሎት አድርግለት ነው የሚል ታትደፍ እንዲሁ በነፃ አይ በእግዚአብሔር ቃል ነው ታፕ ማረጋቸው።
ክፋት ሲነግሩን እኛ በእግዚአብሔር በጌታ ስም ነው ጣጣ ያርግን ምን መልሰው እንዲሁ በነፃ ነው የተባረክነው በነፃ ለእንትና ፍርፋሪ የጠላጋን ላሳርግና ትገባለ መንግስተ ሰማያት አንባል ላስና የጠላጋን ትድናል እንዲሁ ተጋ ብርክ በሉልኝ በጣም የሚናደደው በእውነት ሃይማኖተኛ ሰው በሰው የሚያምን ሰው ብዙ ጊዜ እኔ ተረዳውት በጣም እልህኛ በጣም ተንኮለኛ ቅናተኛ በምን ያለ ነው በእውነት በሃይማኖት የታሰረ ሰው ነው በክርስቶስ የታሰረ ሰው እንደዛ አይነት ነገር የለው በክርስቶስ የተያዘ ሰው እንደዛ አይነት ነገር የለው በክርስቶስ የሚያዝ ሃይማኖተኛ ግን በጣም መቀኛ ጀጅመንታል አሁን የትኛው ፕሮቴስታንት ቤተክርስቲያን ብትሄድ ማንም ጀጅ አያረግ ኖባዲ ነን በሚደበድብ የለ ምንም ይሌለ እንዳልክ እስቲ ኦርቶዶክስ ቤተክርስቲያን ሄድ ሬሳው ይመጣ ትዝታው ሳሙኤል ኦርቶዶክስ ቤተክርስቲያን ይድልብካል ሬሳው ለምን ሃይማኖት ገዳይ ነው ማለት ለዛ ትዝታው ሳሙኤል ኦርቶዶክስ ቤተክርስቲያን ሰው ስለሚያመልኩ ተግባባ እንጂ አይጸልዩልህ ወይ ትዝታው መጣ ናና አስተምር ወንድማችን ናስቲ መጽሐፍ ቅዱስ እንነጋገር እንኳን ደህና መጣ እሚል የለም they will never do that እኔ ሙስሊም ጋር ብሄድ አንተ ነብዩ መሐመድን ያቃለልክ ወጋው ይሄ ነው ናና አስተምር ቁርአን አይደል ስለዚህ አሁንም መነግራችሁ ሃይማኖትን በጣም ፎከስ ካረክ ሰው ታመልክበታል ለሰው ብለህ ትጣላበታል ለሰው ፖለቲካ ሃይማኖት ፖለቲካ ኢየሱስ አዳኝ ነው ሃይማኖት ፖለቲካ ኢየሱስ ያድናል ከማንኛውም ካለበት ነገር ያድናል ኢየሱስ ሃይማኖት ግን ፖለቲካ ማንኛውም ጴንጤ ደጋግሜ እናገራለሁ ጌታን ተቀበለሃል ወይም ጌታን ተቀበል ብሎ ነው የሚጠይቅ ዳሴ ጌታ ሌላ ምንም ጥያቄ የለው ቤቱም ስትሄድ መዝሙር ነው ውጭም መዝሙር ነው ውጭም ጌታ ነው ቤትም ጌታ ነው ኤኒዌር ጌታ ነው ምንም የሚጨመርበት ግራም ያጋባው ነገር የለም ስለ አርሴማ ተጨንቆ ያቅም የሚጨነቀው ስለ ኢየሱስ ክርስቶስ ነው ስለ ክርስቶስ ሳምራ ተጨንቆ ያቅም ማቃትም ከነመፈጠሯ ለምንድነው ማቃት ስላልተባለ መጽሐፍ ቅዱስ ላይ አለይ ስላልተባለ የጨመረ ይቀነሰ ይፈረድበታል ይላል መጽሐፍ ቅዱስ ሰው ማቃውን አምጥተ ባርባራን አምጥተ ከኔ ጋር ልትጣላችል ማርን do nothing wrong የመከራከሪያ ፖይንቶች ሊሆኑ አይችሉም ካልከኝ leave them alone ያላበው የቅዱስ ጊዮርጊስ ቢራ እየጠጣ ከኔ ጋር ቅዱስ ጊዮርጊስ ቢራን ተናገርክብኝ አትበለኝ my brother you can't say that to me homie you are the one getting drunk with it not me አንተነ ያላበው ቅዱስ ጊዮርጊስ ቢራ አምጣልኝ ብለ ጭልጥ የምታረገው not me my bro so why you gonna get mad at me what did I do ምን አደረኩኝ ያላበው ቢራ ያልክ እየጨለጥክ እኔ ላይ ለምን ትናደዳል ስለዚህ የምትናደዱት ነገሮችን እኔ በመንፈሳዊ መንገድ ነው መመለሰው ያላበው ቢራ እስቲ ያላበው አንድ ጊዮርጊስ እያልክ ግጥም አርገ እየጠጣ ሼም የለም እንዴ ሼም የለም ብራዘር
ያላበው እያልክ እንኳን ኢትዮጵያ አሜሪካን ሀገር ቅዱስ ጊዮርጊስ ቢራ እንዳለ ታውቃላችሁ? ዲኖ ላይ ኤክስፖርቱ ላይ ያደርጉታል። ደግሞ እኮ አለማፈራቸው ከነ ቅዱስ ጊዮርጊስ ከነ ጦሩ ነው። ፈረስ ላይ ሆኖ ከነ ጦሩ ነው ያለው ቢራው ላይ። በእውነቱ መቴን እስቲ ራሳችሁ የኦርቶዶክስ ወንድምና እህቶቼ እንደው በፈጣሪ ልጠይቃችሁ የቅዱስ ጊዮርጊስ ቢራ ላይ የቅዱስ ጊዮርጊስ የሚሉት 7 ሞቶ ተነስተዋል የሚሉ ከነ ጦሩ አለ። Emmanuel, can you open the door for him? Thank you. Yeah. ዋሻው ይሄ ከጌታ ጋር እንጂ ይሄ ጥያቄ ምልክት ማረግ አለበት። ጥያቄ ምልክት ምንድነው ብለ ጥያቄ ምልክት ማረግ አለበት። That's what you will do. ስለዚህ መደረግ ያለበትን ነው መነግራችሁ። መጠጣት መስከር እንደሚቻል በቢራው መመስከር ትችላለህ። my brother ኦርቶዶክስ መጠጥ እንደምትፈቅድ መስከር እንደሚቻል ቅዱስ ጊዮርጊስ ቢራ ማስረጃ አይደለም። ሌላ ምንም ልታመጣልኝ አትችልም። ቅዱስ ጊዮርጊስ ቢራ ብለ 7 ሞቶ የተነሳው ቢራ ከጠጣ ይሄ ማስረጃ ነው። ልትከራከረኝ አትችልም። ይሄ ስድብ አይደለም፣ መበሻሸቅም አይደለም። ለምንድን ነው የምትናደደው? ጊዮርጊስ ያመቱ ጊዮርጊስ እያልከኝ እዚህ ጋር አረ ከነሰውየው ላምጣልህ ምን ተብሎ እንደሚባል ጊዮርጊስ ምን አይነት 7 ሞቶ የተነሳ እንደሆነ ልዘግብ። እኔ አይደለሁም ለመናደድ የሚያመቻችሁ ነገር ይደንቀኛል። ለምንም እንደምትናደዱ በራሳችሁ በሰራችሁ ነገር ሰው ሲናገር አትናደዱ። ስለዚህ ይሄ ጥሪም ለሙስሊሞችም ነው። ሙስሊሞች ለነብዩ መሐመድ ሰው አትግደሉ፣ ነብዩ መሐመድ ብላችሁ ሰው አትግደሉ። እውነቴን ነው የምናገረው። ይሄ የስተት መንገድ ነው፣ ስተት መንገድ ነው። ሰው አትግደሉ፣ ጸልዩለት። ነብዩ መሐመድን ለተሳደበ ሰው ጸሎት አድርጋችሁ ወደዛ እንዲመጣ አድርጉት። እኔን አሁን ለምሳሌ ፕሮቴስታንቶች አልሰደቡኝም፣ ሳሳዳቸው የነበርኩ ሰው ነኝ። እና እስቲ ላሳያችሁ የሚገራርም ነገሮች ላሳያችሁ። እንደው እግዚአብሔር ልቦና ይስጣቸው ለማለት ፈልጋለሁ። ለምን እንደተፈለገም በግራ ቢገባኝም 7 ሞቶ ተነስቷል ለእግዚአብሔር ምንሳነዋል ይላሉ። ቅዱስ ጊዮርጊስ 7 ሞቶ ከተነሳ ኢየሱስ ለምን መጣ ታዲያ? ምን ሊያረግ መጣ? ይደንቀኛል። ይኸውልህ ስሙ በደንብ 7 ጊዜ ነው ሞቶ የተነሳው። የሚወዱ ለዛ ነገ ሚያዝያ 23 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ስሙ ሲጠራ ከአውሎ ነፋስ ፈጥኖ የሚደርሰው ቅዱስ በሰባ የዓለማችን ክፉ ምሕረት የለሽ ጨካኝ ነገስታት መካከል ለ7 ዓመት እየሞተ እየተነሳ የክርስቶስን ወንጌል ሲሰብክ የነበረ ታላቅ ሰማዕት ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የሚደገምበት መርዝ እያመጡ ብዙ ጠንቋዮች ቢታገሉትም እንኳን በአምላኩ በእግዚአብሔር ኃይል በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያሸበረቀ እነዚህን መሳሪያዎችና ጠንቋዮችም
መሬትን እየረገጠ ጸበል እያፈለቀ እያጠመቀ ክርስቲያን ያደረገ ታላቅ ሰማዕት ጨካኙና ክፉ ከሃዲው ዱዲያኖስና ሰባው ነገስታት ኢየሱስ አምላክ መሆኑን አሳየን ቢሉት ነገ ሚያዝያ 23 እሺ ስለ አላባው ቢራ ማውራት እንችላለን አሁን ያላባው ቢራ ማለት ይችላል ወይስ ትቀየሙኛላችሁ 7 ጊዜ እየሞተ እየተነ በነገራችን ላይ ጦረኛ ነው በቃ ይፋለማል ምናምን ነገር በዛ ህይወቱ አልፏል እነሱ የሚሉት ግን 7 ጊዜ ሞቶ ተነስቷል ብለው ህዝቡ ያምናል በመናለች አንዷ ዘይነት ሙስሊም ቀርድ የለም ጉሮሮ እንዳታጣ ምናምን ትለኛለች የማዳም ቅመም አይዞሽ ማዳም ጋር በደንብ ሰራ አርጊናት አይዞሽ የሂጃብ አራዳቱኝ አይዞሽ በሂጃብ መደበቅ አይደለም እስልምና ሰውን መውደድ ማክበር ምናልባት ስለሌለ ይሆናል በእምነትሽ እንጂ እንጀራ ምናምን የዮኒ ማኛ ማዘግቶት ያውቃል ማን ይዘጋዋል እኔ እኮ ማዳም ቤት የምኖር ሰው አይደለሁ ጽድት ያለ አሜሪካ ላይ የምኖር ሰው ነኝ ያ የጭፈራ ቤት ባለቤት የኦርቶዶክስ እምነት ተከታይ አይደሉም እንዴ ቢሆንዬ ደግሞ ጠንቋይ ሰካራም ጣዖት ተከታዩ አብዛኛው አለ ጭፈራ ቤቶች ኦን የሚያደርጉት ወይ ሙስሊም ናቸው ወይ ኦርቶዶክስ ናቸው አንድ ጴንጤ ጭፈራ ቤት ሆነ አረ ማረግም አይፈልግም ለምን ስለሚያስጠይቀው ያውቃል እኔ ሜሪላንድ አንዴ ሄጅ ያለው ዲሲ እና ቁጭ ብለናል ጓደኛዬ ጸጉሮ የዛኔ ዘመነ መላጣ ነበርኩና ነው ሻይ ቡና ለማለት ጓደኞቼን ለመጠየቅ ሄጄ እዛ ቁጭ ብለን ተደንቅ ያለው መዝሙር ተከፍቷል የፕሮቴስታንት እግዚአብሔር ምስክሬ መዝሙር ተከፍቷልና ድንቅ ነው ያለኝ መዝሙር የጴንጤ ሬስቶራንት ሂድ ሌላው ቢቀር የክላሲካል መዝሙር አላቸው they so smart እዛ ያደረሳቸው ጌታ መሆናቸውን ስለሚያውቁ መዝሙር የትኛው ጴንጤ ሬስቶራንት ሂድ መዝሙር ክላሲካል መዝሙር አላቸው ዘፈን የሚባል እኔ ምን አይነት የሚደንቁ ፍጥሮች ናቸው ምን አይነት የሚደንቁ ናቸው መዝሙር ጸጉር ቤታቸው ጂም ሂድ ምን ሂድ መዝሙር ካፌያቸው ሂድ መዝሙር የትም ነገራቸው ሂድ መዝሙር እዛ ያደረሳቸው ማን ነው እግዚአብሔር እንደሆነ ያለው ገባ እንጂ ራቁት ማስደነሱላ የሚፈልጉ አሉ ከአሜሪካ ሄደው ክለብ የሚከፍቱት አብዛኛው ኦርቶዶክስ እና ሙስሊም ናቸው አብዛኛው ክለብ የሚከፍቱት የማይረባ ነገር የሚከፍቱት አብዛኛው የኦርቶዶክስ ልጅ ነው ወይ ሙስሊም ነው የኢትዮጵያን ህዝብ የሚያጠፋ ነገር የሚሰሩት ኢትዮጵያ ሲሄዱ ወይ ሙስሊም ነው ወይ ኦርቶዶክስ ነው በቃ ገንዘብ የሚያገኙበት አሁን ዲሲ ብትሄድ የሺሻ ቤት ማአት ነው ያለው ማአት የሺሻ ቤት መጥፊያው የማን ቤት ነው ኦርቶዶክስ ወይ ሙስሊም ነው ኦርቶዶክስ ነው ወይ ሙስሊም ግደለው ጴንጤ ቤት አምጣ የጴንጤ ኦነር ሺሻ ካለ ንገሩ ግደለው አድርገውም ህዝቡን የሚያጠፋ ነገር አይሰራም ለዚህ ተባረኩ እግዚአብሔር በብዙ ይባርካችሁ
በብዙ ይባርካችሁ እግዚአብሔር አምላክ። ለምን ህዝብ የሚያጠፋ ነገር እየሰራችሁ አይደለም። ሀገር ውስጥም ከሀገር ውጭም ነው ማወራችሁ። ሀገር ውስጥም ከሀገር ውጭም ለህዝብ የሚጠቅም ነገር እንጂ ህዝብን የሚያጠፋ ነገር ጴንጤ አይሰራም። እሱ አሜዚንግ ቱ ሚ። ለምንድን ነው የኦርቶዶክስ ልጆች ሺሻ ቤቶች፣ መጠጥ ቤቶች በሙሉ በሙስሊምና በኦርቶዶክስ የተያዘው? ሃይማኖት ነው። ለምን? ሃይማኖት ስለሆነ they don't care። እግዚአብሔር የሚላቸውን አይከተሉም። ለረመዳን ጊዜ ፎን ፎን ይላሉ፣ ከዛ ውጪ ወደ ነበሩበት ይመለሳሉ። ኦርቶዶክስም እንደዚሁ የፋሲካ ጊዜ ይጾማል፣ ከዛ ወደ ነበረበት ህይወቱ ይመለሳል። ቲክታኩን ይኸው የጴንጤን ቤት ይሁ፣ የእስላሙን ቤት ይሁ፣ የኦርቶዶክስን ቤት ይሁ፣ የሶስቱንም ይሁ። ጴንጤ በግባ ወይ መዝሙር ነው ወይ ስለ ጌታ ይወራል። በዚህ እንኳን ማን እግዚአብሔር ተወዳጅ እንደሆነ በዚህ ሁላ መግለጽ ትችላላችሁ። አይሴኔ እያየው ሶሻል ሚዲያ ላይ የቆየው ሰው ነኝ። እያየው ነው። አብዛኛው ኦርቶዶክስ ልጅ ለመደነስ፣ የሙስሊም ልጅ ለመደነስ ሶሻል ሚዲያውን ይጠቀማል። ለመደነስ፣ ለመጨፈር፣ ሰው ለማማት። አሁን ለምሳሌ ብዙ ጊዜ ፕሮቴስታንቶች ፔጁን ለምን ይጠቀሙበታል? ጌታን ያመልኩ። ኦርቶዶክስና ሙስሊም ምን ያደርግበታል? ይጨፍርበታል። ስለዚህ ለምን ሰው ወደ ፕሮቴስታንት እንደሚጎርፍ አሁን እየገባችሁ ነው አይደለ? አሁን ይገባችሁ ለምን ወደ ፕሮቴስታንት ሰው እየጎረፈ እንደሚሄድ አሁን እየገባን ይመስለናል። ሶሻል ሚዲያ ላይ የምትጠቀሙት የምታሳዩት ነገር ምን አይነት እንደሆነ ማየት ነው። ትናንትና በቤቱ ማምለክ የማይችል ፕሮቴስታንት ዛሬ 4 ኪሎ ቁጭ ብሎላል። ቤቱ ማምለክ ያልተፈቀደለት፣ ቤቱ ማምለክ በየመንገዱ እየሰበከ ነው ኢየሱስ ጌታ ነው እያለ። ስለዚህ ምንድነው ማስተዋል ይጠይቃል። ለምን ሰው ፕሮቴስታንት እየሆነ ሄደ ብትለኝ በየጊዜው የሚያሰሙት የኢየሱስ ቃል ነው። የኢየሱስ ቃል ማንንም ያገኛል፣ ይመታል። ከባድ ስም ነው፣ ኃያል ስም ነው። ስለዚህ ብዙ ጊዜ ሌሎቹ ሊድኑበት የቻለ ስም ከሰማይ በታች የተሰጠን ስም የኢየሱስ ስም ነው እና ብዙዎቹን ገብታችሁ ብትታዘቡ የፕሮቴስታንቶቹን አሁን ልግባና ላይ እስቲ ለምሳሌ አንድ ልጅ ዝም ብዬ የማውቀውን አሹ ማንን ልግባና ላይ ቡካ ጓደኛ አይደለች? ነይ አንቺ ምን እየሰራች ነው? ነይ ላጋልጥሽ ነው። ቡካ ዛሬ ላዳምጥሽ አልቼ ነይ ቡካ ነይ ነይ ፔጅሽ ሁላ ነው የሚታየው። ዓለም ብዙ አቴንሽን የማይሰጠውን እግዚአብሔር ግን ከፍ አድርጎ በእርሱ ሊገለጥ ይወዳል። ምክንያቱም ተንኮለኛ ነው፣ ተሳዳቢ ነው፣ ሌላስ ቆይ አስገዳኝ ነው። ሙሉ ፔጇን ይኸው ሙሉ ፔጇን ላምጣ። ቡካ መዝሙር ነይ ልትጋለጭ። እሺ አመሰግናለሁ። ይሄንም ስለ መዝሙር ስለ መጽሐፍ ቅዱስ ነው። ነይ ተጠባበቁ ያሉት ወንድማቸውን እየጠበቁ ነው ያሉት እና ወንድማችን ሊመጣ ወደ ክርስቶስ ነይ ቡካ አሜን። ያስርችት እየተቆሰለ ነይ ቡካ ነይ ቡካ ኑ ቡካ ሁሉ ነገር ቢኖረ ግን ነፍሱን ቢያጎድል ምን ይጠቅመዋል? በጣም የማንጸጸተው ኢየሱስ የበራልኝ የገባኝ ቀን አይጸጽተኝ እንዳለ ፔጇን ብታዩ ማን ነው የሚመሰግነው? ስለዚህ ሰው ወዴት ነው የሚሄደው? ቆይ ሌላ ሰው ላምጣ። ማንን ላምጣላችሁ? የምታውቁት ጴንጤ ማንን ላምጣ?
ሌላ ማቃቸው ቆይ ማቃት ሄርሚ ስለዚህ የጴንጤ ነው የምፈልገው ኦ ኖ ኖ ኖ ፍራውል ጋር እንሂድ እስቲ ምንድነው የሚለው ፖስተው ፍራውል ቲቻ ጌታ የሽልኝ የታጨችልኝ ልጅ ሮሚስቲ በዚሁ ሐሳብ ፍራውል ቲቻ ምን እየሰራ ነው ወይ ይናገራል ወይ መዝሙር አንድ ነገር ልናገር ንግግር ነው ወይ የጆክ ይሄም ንግግር ነው ይሄም ንግግር ጄቭሮ መዝሙር ጊፍት የሰጣቸው ሰዎች ሲያመሰግኑት የስዕል መምህሩ ስዕል በሚያስተምር ትምህርት ነው ይሄም መምረጥ ያለባችሁ ነገር የምትበሉትን አይደለም የምትኖሩትን ሰው ነው መምረጥ ያለባችሁ እንዳለ ፊራ ድንጋዩ ልቤ ተጣሩ ልቤ መች በቃ ሌላ ማንን ላምጣላችሁ ከፕሮቴስታንት አምጡልኝ የፕሮቴስታንት እንዳለ ብታመጣቸው ፔጃቸው በመዝሙር አሹን ላያገኘው አልቻልኩም አሹ ማን ነው አሹ ምን የሚል አሹ ምን ቆይ ቡካዬ ነው የምታውቀው እንዳልክማ ከበነጠጠ በኋላ በክርስቶስ ፍቅር ያበደ ወንድሜ ነው ስለዚህ I really appreciate him እነ ኤፍሬም ባለ ጊዜው እነሱማ ወንጌላዊ ሰባኪ ናቸው ማስተዋልን እሺ ማስተዋል ወንደሰን ማስተዋል ወንደሰን ይውል ክፉ ቃል ሰውን አትናገሩ ስለ እግዚአብሔር ነው ይሄም ከመሬት ተንስተ በከፍታ ስፍራ እግሮቼ ሲቆሙ በወንጌል አላፍርም ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው ይውል ጌታ በምሕረቱ ይውላችሁ እንግዲህ ከሳበኝ ጀምሮ ይኸው ማስተዋል ልባችሁ አይጨነቅ በእግዚአብሔር እመኑ በእኔ ደግሞ እመኑ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድነው ግን እግዚአብሔር ኃይል ነው ማስተዋል ሌላ አምጡልኝ ጴንጤ ነው የምፈልገው let's go ጴንጤ አሹ ብለስ ዶኬ ገና ብዬ ሳልጽፈው አሼ ብለስ ዳገኘው ከየትም ማድረግ ኢየሱስ የመጨረሻውን ክስ መሬት ለመሬት እየተገረፈ ያዳፋ ያው የጴንጤዎቹን ፔጅ ላመጣላችሁ የጴንጤዎቹን ፔጅ ላምጣላችሁ እያንዳንዱ እንድታዩና እንድትማሩበት ብዬ እዩ ልቀጥል መዝሙር በውስጥ ያሉን እስኪ አንድ መዝሙር ልዘምርላችሁ መዝሙር ከዚህ ህይወት ነው የወጣው ኩማን አመጣዋል ለማለፍ ኃይል ሆኖልኝ ከጌታ እርዳታ በስቶልኝ ይሄ ነው ከዚህ ነው ያወጣው ጌታ ምን ጊዜም ፕሮቴስታንቶች ጌታን የሚያመልኩበት ምክንያት ስላላቸው ምክንያት አላቸው ለዚህ ነው እግዚአብሔርን የሚያመሰግኑት ኩማን ላምጣላችሁ ኩማ or brother ከሙስሊም የመጣ ወንድም ነው by the way ኩማ ሙስሊም የነበረ ወንድማችን ነው ኩማ ወንድማችን ጌታ ብርክ ያርግ ወንድሜ
ጌታ ይባርክ ማ ብራዘር ማን ሙሉ መዝሙር አየ ሂዊ ድረስ አረ ማንን ነው ማላመጣው በመድኃኔዓለም ማንንም ማምጣት ከዚህ በፊትም አሳይቻቸዋለሁ ሂዊ ድሬን ግን ልድገመው ሃሌሉያ እስቲ እጆቻችሁን ዘርጋ ኢየሱስ ክርስቶስ ከሌለው ያው ወዜኔው አባት ልቤ እየረሰረሰ ነው ለምን ኦርቶዶክስን ወንድምና እህቶቼ ከዚህ ምን እንማራለን ሙስሊም ወንድምና እህት ከዚህ ምን ትማራላችሁ ምን ትማራላችሁ ፕሮቴስታንት ኢትዮጵያ ላይ እየበዛ የሚሄድበት ምክንያቱ ይሄ ብቻ ነው ሌላ አይደለም ምክንያቱ በየቦታው ላይ ፕሮቴስታንቱ የሚሰብከው ኢየሱስ ክርስቶስን ነው ኢየሱስ ክርስቶስ ተሳ ኢየሱስን ይሰብከዋል ከዛ ይድንበታል ይሰብከዋል ይድንበታል ይሰብከዋል ይድንበታል የሌሎቹን አይታችኋል እንዴት እንደሚያረጋቸው አይታችኋል ሲፈልጉ ነጠላ ለብሰው ይደንሱልህና ከዛ በኋላ ደግሞ በስነ ስርዓት ጨፈራቸውን ያከናውናሉና ልላችሁ የምፈልገው ምንድነው ሃይማኖት መደበቂያ እንጂ መዳኛ አይደለም መዳኛ መንገዱ ኢየሱስ ክርስቶስ መዳኛው እሱ ለዛ እኔ ኢየሱስ የግል አዳኛ አርገ ካልገው ይመቻል ምቾት ነው ምቾት ምንም ማድረግ አይቻልም ምንም ማድረግ አይቻልም ከይቅርታ ጋር ምን ላርግ ምን ላርግ ኮፒ ሊንክ እያደረጋቸው የኔዎቹ ተባረኩልኝ አሁንም የምለው ያንን ነው እንጂ እውነት ለዚህ ነው የምናገረው ኢየሱስ ጌታ ስለዚህ ስትመጡ ኢየሱስ 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 ነው ተባረኩልኝ ስለዚህ ለሁላችሁም እንድታዩት ነው የኦርቶዶክስን ህይወት የምትላችሁን እየኖራችሁ ነው ሙስሊም የሚላችሁን እየኖራችሁ ነው ወይስ ምን እያረጋችሁ ነው ሶሻል ሚዲያ ላይ ምክንያቱም የምትወዱትን ነው የምታረጉት እኔም ሳረገው የነበረ ነው ያው ብዙ ጊዜ ስበላቀጥ አታዩኝም እግዚአብሔር ይመስገን ምክንያቱም ጨዋ ቤተሰብ ስላሳደገኝ መበለቃቀጥ አልችልበትም አሉን ሀብታ እየሰከርኩ እየተለፋደርኩ ምገባው ሶሻል ሚዲያ የለኝም ምክንያቱም ቤተሰብ ሲያሳድገኝ በጨዋ ነው ያሳደገኝ ይሄ እናት አባት እየሰደብኩ ሶሻል ሚዲያ ላይ መመጣበት ምንም ነገር የለኝም እሱንም ጨዋ ቤተሰብ ስላሳደገኝ ነው አይዲያዎችን አመጣለሁ አይዲያዎቼ ብዙ ጊዜ አሸናፊ አይዲያዎች ነው ያሉኝ ያም ቢሆን ግን ትክክል ነው ብዬ አላምንም በናው የክርስቶስን ፈለግ ስከተል የክርስቶስን መንገድ ስከተል ምንድነው ያርኩ ያለው ሰው እንዲያስተውል ሰው ክርስቶስን በማስተዋል እንዲመላለስ ይላል መጽሐፍ ቅዱስ በማስተዋል እንድታዩ ምንድነው ያረግን ያለ ነው ሶሻል ሚዲያውን ለምንድነው የምንጠቀመው ብለን የማየት ነገር ላይ ፎከስ ካደረግን ሰላማችን ይበዛል ብዙ ጊዜ ተጣለል ነው በምንድነው በስጋ እንችላለን ብለን ስለምናስብ በህግ እንድናለን ብለን ሰላሰብን ተሸውደናል በህግ ሚድና የለም በህግ ሰው ታጠፋለ እርግጠኛውን ይነግራለሁ በጣም ሰው ትጠላለ ስለ ሰው ብለ ትጣላለ በክርስቶስ ስትሆን ፍቅር ብቻ ነው ፍቅርን ደስታ
በጣም የሚናደዱብኝ በውስጥ መሴጅ የሚያደርጉኝ ብዙ ሰዎች አሉ። አጠፋለሁ ምናምን ምናምን የሚል መሴጆች እያሳቁኝ ነው። ፕሮፋይል በሌለው ዮኒ ማኛ አጠፋለሁ ኦርቶዶክስን ትናገርና ሙስሊምን ትናገርና አጠፋለሁ ዮኒ ማኛ የ15 ዓመት ዛቻ አለ የጠገብኩት። እንደዚህ አይነት ትምህርት የለም። ነገረ ማርያም ማለት የሆነ አንዳንድ ሰዎች ጭንቅላት ውስጥ ተለጥጦ አይቻሉ። ይህንን ብለው የሚያምኑት እነማን ናቸው? በጣም ተባረክ አክሊለ። እንደዚህ አይነት ትምህርት ደፈር ብሎ ማስተማር የኦርቶዶክስ ወንድምና እህቶቻችንን ያድናል። የኦርቶዶክስ ወንድምና እህቶቼ ይድናል። ቅድስት ድንግል ማርያም የአዳምን ኃጢአት የወረሰች እንደ ማንኛው ሰው ናት። ግን ክርስቶስ መርጦ እናቱ ያደረጋት ምን ሆናለች? ከዛ በኋላ ቅድስና አለ። በስጋ ሞታለች፣ ነፍሷ ግን አብሶሉትሊ በምንድነው በመንግስተ ሰማያት ያለች እናታችን ናት። ይሄን ምን አድርገዋል? ለማስተካከል ብለው አርጋለች ብለው ሁላ የሚያወሩ አሉ። አርጋል መጽሐፍ ቅዱስ ውስጥ የሌለ ምን ውስጥ የሌለ ፈጥራ ያወሩልሃል። ዝም ብለው ፈጥረው ያወሩልሃል። መጽሐፍ ቅዱስ ውስጥ ሲያሳየኝ የሚላል ወይ ምን የሚላል ብትለው የለው ያልሞተችውን አሳየኝ ይላል። መጥቶ ይከራከራል። ስለዚህ ነው ወንጌሉ የሚሰብከው በሙሉ ስለ ኢየሱስ ስለሆነ ነው፣ ሌላ አይደለም። ዋናው ወንጌል የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ለኛ ጠበቃ ሆኖ የኛን ኃጢአት እሱ ተሸክሞ እኛን ለማዳን ነው የመጣው። የተቀበለው በሙሉ እንደሚድን ነው ወንጌል የሚናገረው። ደሳ ምክንያቱም በህግ ማንም መዳን ስላልቻለ ነው ክርስቶስ አንድያ ልጁን የላከው። በቃ ቢፈልግ አጣ ይላል መጽሐፍ ቅዱስ። እግዚአብሔር አጥቷል። ስለዚህ ያንን ነው የሚያበሳጭ ነገር የለም። ኢየሱስን የግል አዳኝ ካረከው ትድናለህ። ሲምፕል አድርጎ ነው ያስቀመጠው መጽሐፍ ቅዱስ። ሲምፕል አድርጎ ግን ምን ኮምፈርት የማይሰጥ ይመስልሃል? የግል አዳኝ ስታደርገው ኮምፈርት የማይሰጥ ይመስላል። በጣም ኮምፈርት ይሰጣል። እኔ ኮምፈርቴን ነው የሰጠኝ። ለምን ያልትቆያለህ ብላችሁ እሱ ለምንድን ነው የምትሉኝ? ለምን መሰላችሁ? ብዙዎቻችሁ አይ አንደርስታንድ በብዙ ነገር ላይ ተለዋዋጭ ሰው ነኝ። የሀሳቤን ኤኒታይም መቀየር ሰው ነኝ። በእኔ መንገድ ነው የምሄደው። በሰው መንገድ ሄጄ አላውቅም። አይ ኔቨር ዲድ። በሰው ተከትዬ የሄድኩበት አንድም ቀን አታመጡልኝ። አይ ኔቨር። በራሴ መንገድ ነው። ሰው ምን ይለኛል ያልክ ጊዜ ትጠፋለህ። ሰው ጥሩም ሰራ መጥፎም ሰራ ምን አርግ እንደፈለገ የሚቦጭቅ ማንነት ነው ያለው ሰው። አትፍሩ። የሚፈራው እግዚአብሔር አምላክ ብቻ ነው። ስለዚህ ወደ እግዚአብሔር ፎከስ ስታደርጉ የሰው ነገር ምንም እየመሰላችሁ አይደለም፣ ባዶ እየሆነባችሁ ይሄዳል። ሰው ዳብን ሳይድ ክርስቶስን የግል አዳኝ ማድረግ ትድንበታለህ እንጂ አትጎዳበትም። ምንድን ነው ሉዝ የምታደርገው? ቀጥታ ወደ ጌታ መጸለይ አልችልም። ማን ነገረ? እኔ ለአንተ ነው የመጣሁት እያለ ለኃጢያን እንጂ ለጻድቃን አልመጣውም እያለ ቃል በቃል ኢየሱስ ክርስቶስ ተናግሮ ቃል በቃል ተናግሮ ለኃጢያን ነው የመጣሁት እያለ ኖ አንተ ጋር መምጣት መለመን አልችልም ብለው ምን ያደርጉባል? ቢዝነስ ይሰሩባል። እንትናን ዘክረው ዘር ይድንልሃል፣ እንትና እንዲያረጋል፣ እንትና እንዳያረጋል እያሉ ምን ያደርጓል? ቢዝነስ ይሰሩባል ወሩን ሙሉ ያላሳ። ስለዚህ በጣም አድርገህ የምታይበት መንገድ ያ ነው እና በጣም ሃይማኖተኛ ሰዎች ሰውን ለማጥፋት የተፈጠሩ ናቸው። መከተል ያለበት ክርስቶስን እንጂ ሃይማኖት አያውቅም። እግዚአብሔር አምላክ አያውቅም። ሃይማኖት የሚያውቀው አንድያ ልጁን ኢየሱስ ክርስቶስን አያውቅም። አንድ ልጅ ነው ያለው እግዚአብሔር።
እሱም ኢየሱስ ይባላል። ልጅ በልጅነቱ መፍጠር ማለት ግን የፈጠረን ከጭቃ አብኩቶ እኛን አዳምን የፈጠረው ጭቃ አብኩቶ የሰራው ሰው የፈጠረው ግን ልጁ ያደረገው አንድ ልጁ አማኑኤል። ለምንድነው ስለሱ ማውራት የሚሰለች? አንድ ሃይማኖተኛ ከሆንክ ስለ ሌሎቹ ምን አገባህ? እኔ እኮ የሚደንቀኝ ስንት ያደረጉት የአብርሃም ቀን ከ30ዎቹ ቀን ውስጥ የለም። የሙሴ ቀን የለም። የማርቆስ ቀን የለም። የቶማስ ቀን የለም። ቀኖቹ በሙሉ የግብጽ ያራዳ ልጆች ናቸው የሞሉት። የግብጽ ያራዳ ልጆች ምን ይላል? ሌሎቹ ደግሞ የምን ሀገር ነው? የሆነ ሀገር አለ ደግሞ የሚወዱት ምንድነው የሚባሉት? ምንድነው? ሌላውን ሀገር ጥሩልኝ። ግሪክ አይደለም፣ ሌላ የግብጽና ማን ናቸው? ሌላ የግብጽና የሌሎች አሉ። forgot the name ሲሪያ አይደለም፣ ሌባኖን አይደለም፣ ኖ ሌላ አርሜኒያ። yes አርሜኒያ እና ግብጽ በቃ ሙሉ ቅዱሳን እነሱ ናቸው። ከዛ አንዳንድ ጣል ኢትዮጵያውያኖች አሉ እንደነ አቡነ ተክልዬ ምናምን ያሉ ታቦት የሚሰራላቸው አሉ። እና ለምንድን ነው እንዳንተ ሰው የሆነ እንዳንተ በስጋ የሚመላለስ ኃጢአተኛ እሱ ያድነኛል ብለህ ለምንድን ነው? እስከ መቼ ነው የምታታሏቸው? ይሄ ወንድም የተናገረው አሁን ቅድስት ድንግል ማርያም የአዳምን ኃጢአት እንደወረሰችና እንደሁላችን ሟችን በህይወት እንደሌለች ተናግሯል። ይሄ አሁን ሊያስጠይቀው ይችላል። በኦርቶዶክስ እምነት ሊያስጠይቅ ይችላል። ማርያም አልሞተችም የሚል አስተሳሰብ አለ። 16 ቀን አርጋለች ብሎ የሚናገር ሰው አለ። አርጋለች፣ ሽምጥጥ አድርጎ አርጋለች። የት ቦታ ተጻፈ አይነግራል። አንድ መጽሐፍ ቅዱስ ላይ ካለ እኔ አንገቴን ልስጥ አርጋለች የሚል ስጋ ነው። ስጋ ምንም ማለት ምንም ጥቅምም የለውም። ይሄ ስጋ የእሷን ክብር ይቀንሳል። እሷ በገነት መኖሯን ይቀንሳል። እሷ የቅድስት የኢየሱስ እናት መሆኑን ይቀንሳል። በስጋ መሞቷል ምኑና የትኛው ክብሯን ሊቀንስ? ስጋ ነው። ግን ከአምላክ ጋር ለማወዳደር የምታረጉት ነገር በጣም ያሳዝነኛል። ከአምላክ ጋር ከኢየሱስ ጋር ስጋ ነው። ምን ትርጉማል? ስጋውን ቀጥቅጠው ኢየሱስን ገለውት የለን? ቀጥቅጠው ገርፈው ተፍተውበት ገለውት የለን? በስጋ መሞቷ ለምንድን ያስጨነቃችሁ? ኢቭን አይደለም። እኔ የሚገርመኝ ክርስቶስን ከወለደች በኋላ እንኳን በድንግልና ባትኖር የኔ ድንግል እመብርሃን ባትኖር ቅድስት ድንግል ማርያም ባትሆን እንኳን ብታገባ እንኳን ቅድስናዋ የሚወሰድ ሴት አይደለችም። ቅድስናዋ እንኳን አይወሰድም። ማግባት ነውር አይደለም። that's the problem። ቅድስናዋ ብትወልድ 30 ልጅ ብትወልድ ከዛ በኋላ አግብታ በትዳር ምንም ችግር አይኖርም። እሷ ግን ቅድስና ስላላት ያንን ቅድስና መቀጠል የፈለገችው እና በድንግልና ኖረች። ኢቭን ባትሆን 30 ልጅ ብትወልድ ራሱ ክብሯ አይጎልም። this is the problem። እነሱ ምንድነው የሚያደርጉት? በጣም በሚያሳዝን ሁኔታ ወደ አምላክነት ደረጃ አደረሷትና ነገር ተበላሽ። ናው እምነት ቤት ውስጥ ጥያቄዎች መምጣት ጀመሩ። ምን አይነት ጥያቄዎች? የአቡነ ተክለ ሃይማኖትን የዘከረ 10 ትውልድ ይድናል እያሉ ማስተማር ጀመሩ። ናው ይገነ question እንዳንተ ሰው የነበረ ሰውዬ በምድር ሲመላለስ ኃጢአት ሲሰራ የነበረ ሰው መቼም ምድር ላይ የኖር ኃጢአት አልሰራም የሚል ካለ እንነጋገራለን።
ከዛ ምን ይደረጋል? አዎ በነገራችን ላይ የሰውዬ ሞቷል አይደል? አዎ 10 ዘር ትውልድ ያድናል እያለ ይነግራል። ስለዚህ ምንም ችግር የለብህም። እንደዚህ እያሉ ምን ያደርጋሉ? በግሩፕ ፖለቲካ አረጉት። ምኑን? ሃይማኖትም ፖለቲካ። ሃይማኖት ፖለቲካ ሊሆን አይገባም። ሃይማኖት መዳኛ እንጂ ፖለቲካ ሊሆን አይገባም። ሃይማኖት ሁሉ ክርስቶስ ነው። እና መጠየቅ ኮስችን ማድረግ ያለባችሁ በየትኛውም ሃይማኖት ስትሄዱ ክርስቶስ አለበት። እስልምናው ስትሄድ ኢሳ ይሉታል፣ ክርስቶስ አለበት። ጁሽ ጋር ብትሄድ ክርስቶስ አለበት። ቡዲዝም ብትሄድ ክርስቶስ ኤኒ እምነት ውስጥ ሄድ ነቢ ሊሉት ይችላሉ፣ መሳያ ሊሉት ይችላሉ። ክርስቶስ የሌለበት የለም። ስለዚህ ክርስቶስ በጣም 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 በዛ ኮስችን ታደርጋል። ሌሎቹ ቡዳ ጋር ብትሄድ ቡዳ ያለችው ይቺ ቦርጫሟ ሰውዬ፣ ቦርጫም ዱቅ ያለ መላጣ ሰውዬ አለ። ቆንጂ ድንቡሽቡሽ ያለ ህፃን ልጅም ይመስላል። እሱ ሰውዬ አለ፣ ዱቅ አድርገውት ማለት ነው። ግን እዛ ውስጥ ክርስቶስ አለ። መሳያ ነው ይሉታል፣ መሴንጀር ነው ይሉታል። ተግባባም። ብዙ ጊዜ የምንደናበረው ደጋግመን ስላልሰማ ነው። አሁን ትልቁ ችግር የሆነው ኦርቶዶክስ ቤት ማርያም 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 የሚባል ስምና አሁን አርሴማ የሚል ስም መጥተዋል። አርሴማና ማርያም በጣም ትልቅ ስም ነው። ኢየሱስ ኢየሱስ የሚባል ስም ደግሞ ፕሮቴስታንት ውስጥ ነው ያለው። ማን እያደገ ማን እየቀነጨረ ሄደ? ኢትዮጵያ ውስጥ ኢየሱስ የሚለው ስም እየበረከተ ነው ሄደው ወይስ ማርያም የሚለው? ኢየሱስ የሚለው እየበለጠ መጣ። ለምን? አምላክ በስልጣኑ አይደራደርም። ቀናተኛ አምላክ፣ ቀናተኛ አምላክ ስለሆነ ምን እየሆነ ሄደ? የኢየሱስ ስም 4 ኪሎ ገባ። 4 ኪሎ ገባ። ገብቶ ማያውቀው 4 ኪሎ ገባ። አሁንም የማይጠየቀው ጥያቄ ደግሜ የምጠይቃችሁ ለምንድን ነው ዓለምን ሲያሸብር የኖረ አንድ ዘፋኝ ወደ ኃጢአት የሚመራ ዘፋኝ የቤተ ክርስቲያን ትልቁ የሚባለው ቅድስት ሥላሴ ቤተ ክርስቲያን ነው። ቅድስት ሥላሴ ቤተ ክርስቲያን ነው። እዛ ላይ ለምንድን ነው አርቲስቶች የሚቀበሩት? ንገሩኝ ቤተሰብ፣ ለምንድን ነው የሚቀበሩት? ይህን መልስ ውስጥ የኦርቶዶክስ ወንድምናቶቼ ሙሉ ህዝብን ወደ ዲያብሎስ መንገድ ሲመራ ይኖረ አርቲስት ቅድስት ሥላሴ ወይም ቅዱስ ዮሴፍ ነው የሚቀበሩት። ይነሳል ቅዱሱ ከጠርሙሱ ተብሎ ተነግሮ ነበረ። ምን ደረሰ? ተዋችሁ ስለሚጣፍጥ ቢራ ያለ አቦ ቢራ ስለሚጥም ተዋችሁት ያንን ጉዞ። ያለ አቦ ቢራ ስለሚጣፍጥ ተዋችሁት፣ በቃ ጉዞ ቀረ። ያላ ቢስተካከል ጥሩ ነው። እና እኔ ያቺ ነገር ብትስተካከል ደስ ይለኛል። ምክንያቱም ኦርቶዶክስ እንድጠፋ አልፈልግም። በእውነት መስተካከል ያለባት ቤተክርስቲያን ናት። መስተካከል ኮስተር ብሎ ተረት ተረት ማስተማር ሲሆን ከየት አመጣችሁበት? ይሄ እንትና ቅዱስ ናናናና ከየት አመጣው ብለህ ጠይቀው። አንድ ከመጽሐፍ ቅዱስ ውጭ አይሰብክም። ጴንጤ ከየትም አያመጣ። እንዲህ ብላ ገለጥ፣ ይኸው እንዲህ ብላ ገለጥ። አሁን አይናችን ነሽ ማርያም የሚል መዝሙር አለ። አንደርስታንድ ከፍቅራችሁ የምትሉት ነው። ከፍቅራችሁ ነው።
ግን ቀናተኛ አምላክ እንዳላት እርሱ ሌላው ደሜ ቢመረመር ደሜ ማርያምን ወዳታለሁ የሚል ነገር አለ። ቢመረመር ደሜ ጠይቁ። መውደድ ትችላለህ፣ መውደድ ይቻላል። እና ማዝነው ነገር አለ። ለምን ሲጠፋ ሰው ባይ ብዙ ጊዜ የምከራከረው ጉዳይ ነው። አሁን እንኳን አቡነ ገብርኤል ነጩን ነግረውኛ አይደለም፣ እንዲሁም የምጠይቀው ነገር ስለሆነ ነው። መጠየቅ ስላለ መጠየቅ አለባችሁ። የጠየቀ ሰው ለውጥ ያመጣል። ምክንያቱም በኦርቶዶክስ እምነት ውስጥ ሁለት ነገሮች ቀይሬ ወጥቻለሁ ብዬ አስባለሁ። የዘፈን ኮንሰርትን አስቁም ያለው የክርስቶስ ቀን ጊዜ በጣም አድርጌ ተቆጥቼ ለብዙ ጊዜ ሰርቼበት እግዚአብሔር ይመስገን ዘፈኖች፣ ኮንሰርቶች ቆመዋል። የዛን ቀን ሌላ ጊዜ ይደረጋል። ያ ኦርቶዶክስ በደንብ ያደርጋል፣ ሙስሊም ያደርጋል፣ ችግር የለውም። እሱን አድርጌ ያለው ይነሳል ቅዱሱ ከጠርሙሱ የሚባለውን ነገር የኔ ልፋት ያመጣው ነው። እነዚህ ሁለት ነገሮችን ቢያንስ ውለታው ያለው ለኦርቶዶክስ። ስለዚህ አዲድ ግጃ በጴንጤ ኮንሰርት የለም። የሰርግ ጊዜ የምስጋና ቀን ነው። ሰርግ ሲያረግ ጴንጤ በመዝሙር ነው፣ ሙስሊም በጭፈራ ነው፣ ኦርቶዶክስ ወንድምናወጣቼ በጭፈራ ነው ሰርግ የሚደረገው። ዘፈን በሁለቱ መካከል ያለ ነው። በኦርቶዶክስ እና በሙስሊም አለ፣ በደንብ አለ። ስለዚህ ደስታን የሚወስድብህ ከዓለም ነው የሚለይ። ከዓለም የሚለይበት ምክንያት በጥሩ ምክንያት ነው። እንድታስተውል ጥበብ ይሰጣል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን የፈራ ጊዜ ጥበብ በውስጥ ይመጣል። ጥበቦች ደግሞ ያረጋጉሃል። ነገሮችን አስተውለ እንድታረግ ያረጋል። ተግባባት። ነገሮች ማስተዋል ይጀምራል። የኢየሱስ ስም ሲነሳ መንፈስ የሚቆጣ ከሆነ ቼክ ዩርሴልፍ። መንፈስ ከተቆጣ በቃ ኢየሱስን አታመልከው፣ አታምነው። ስለዚህ እሱ ነገር ላይ አስተውሉ ለማለት ነው። ይሄ ፓስተርነቱ ምናምን አታስቡ። ወደፊት እንደምሆን ምንም ጥርጥር የለውም። ለምንድን ነው የምሆንበት ምክንያት? ህይወትን ለማዳን። ብዙ የጠፋ ኢትዮጵያ ላይ የወንድምና እህቶቼ ህይወት አለ። ሃይማኖት እኮ አላቸው፣ መንፈሳዊ ህይወት ግን የላቸው። በስነ ስርዓት ነጠላ ለብሰው የአመቱ ገብርኤል፣ የአመቱ ማርያም፣ የአመቱ ምናምን ይሄዳሉ። ምንም ችግር የለው። መልሰው ሙዚቃ ይከፍቱልናል። መልሰው እነዛ ሰዎች ዘምረው ዛሬ ባወጣቸው እዛው ላይ ደግሞ እንትን ይደረጋል። ለምሳሌ ሎዝዬ ማሳየት ስላለብኝ ነው፣ ራስሽን ቆም ብለሽ እንድታየው ስለምፈልግ የምን አገባ ጉዳይ ሳይሆን ሎዛ ራስሽን እንድታየው ስለምፈልግ አንድ ነገር ላሳይሽ፣ ለሎዛ እንድታደርሱልኝ ነው። አይታ ተብሎ ብዙ ነገር ይደረጋል። ከዛ በኋላ ወጥተው ከዛ ሌላም ላሳያችሁ። ይኸው ከልጇ ጋር እዚህ ጋር ደግሞ ሲዘመር ይኸው ነጠላ ለብሳ መዝሙር አለ። ቤተክርስቲያን ተባረክልሽ ልጅሽ። በእውነት ልጇ ታምራለች። በጣም ነው የምወደው የእሷን ልጅ። ትባረክልሽ። ከዛ ደግሞ እዚህ ጋር እንምጣ። ልላችሁ የምፈልገው ምንድን ነው? ሃይማኖት ትደበቅበታለህ እንጂ አትኖርበትም። መደበቂያ ሃይማኖት መደበቂያ እንጂ የሚኖርበት አይደለም። እና ብዙ ጊዜ ሃይማኖትን ለመደበቂያ ለማስመሰል ሲደረግ አዝናል። አሁን በኦርቶዶክስ ውስጥ ጌታ አለ የለም ብዬ አላስብም። ግን ኢትስ ኦኬ።
ብትዘፍን ብትዘምር the same time ምንም ችግር የለም ምንም ችግር የለም እንግዲህ ማንንም አረ እንደዚህ አይደረግም የሚላት አንድ አታይም ኮሜንት ላይ ገብታ አንድ የመዝሙሩ ጊዜ ይመርቋታል የዘፈኑ ጊዜ ይመርቋታል ስለዚህ ኦርቶዶክስ ከዘፈን ጋር በጣም የተያያዘ ነገር አለ ሙስሊምም እንደዛው ሙስሊም ዘፈን በደንብ አድርገው ይወዳል በጣም ይወዳል ስለዚህ ምንድነው ያ በመኔ መኖር ነው በሃይማኖት ውስጥ የመደበቅ እኔም ምን ነበርኩኝ ያ ህይወት ውስጥ ነበርኩ ስፈልግ ዘምራለሁ ስፈልግ ደንሳለሁ ስፈልግ ዘምራለሁ ስፈልግ ደንሳለሁ ይሄ ህይወቴ ነበር ህይወቴ ስለነበረ ነው ምነግራችሁ ህይወትን በጣም አጃጅሎ ሃይማኖት ይበላዋል ሃይማኖት ቅርጥፍ አድርጎ እድሜን ይበላዋል እምነት ሲኖር ግን ምን ትሆናለህ አቋም ይኖራል እምነት ሲኖር እምነት በጌታ ኢየሱስ ክርስቶስ የግል አዳኝነት ካመንክ absolutely እምነት ምን ያደርጋል በጣም በደስታ ትኖራለህ ይሄ ነው ብዙ ጊዜ ያለው ሃይማኖት መደበቂያ absolutely መደበቂያ እና እምታዩት ነው እዚሁ ለዚሁ እዚሁ ይደነሳል እዚሁ ይጨፈራል እዚሁ መዝሙር ይደረጋል እዚሁ እንደዚሁ ምንም ችግር የለም እና ያ ነገር ቆም ብላችሁ እንድታስቡት ቢሆን ጥሩ ነው ለማለት ነው ወዲያው ለምጥ ይመጣል yes ወዲያው ለውጥ ይመጣል እንዴት ምክንያቱም ከክርስቶስ ጋር ከተሰቀሉት አንደኛው አንተ እውነት የእግዚአብሔር ልጅ ከሆንክ ሁለታችንን ማድን እኛንም አንተንም ማድን ብሎ ተመጣደቀበት አንደኛው ደግሞ አንተ አሁን እንኳን እግዚአብሔርን አትፈራም ማለት እኔና አንተ በኃጢአታችን ነው በበደላችን ነው ይሄ ሰው ግን ምንም አላጠፋም አቤቱ መንግስት በመጣ ጊዜ አስበኛል that's all he said ምንም ሌላ ያለው ምን ያለ ከመቅስፈት ገነት የገባ ሰው በቃ እግዚአብሔር አምላክን የግል አዳኝ አድርገህ ስትቀበል ነገሮች ሁሉ ይስተካከላሉ ሃይማኖት መደበቂያ እንጂ መዳኛ እንዳልሆነ መግለጫ መደበቅ ይቻላል ከእግዚአብሔር ግን መደበቅ አይቻልም እግዚአብሔርን ማታለል አይቻልም የሚታለል አምላክ ስላልሆነ ሁላችንም ቆም ብለን ካሰብነው ራሳችንን እንጠይቀው ራሳችንን ከጠየቅነው እኔ አሁን በስጋ ኃጢአት አለ ግጥም ያለ ኃጢአት አለ ከትላንቱ ግን ዛሬ ተሽዬ ይገኛለሁ ከዛሬው ደግሞ ነገ በጣም እሻላለሁ ለምን ወደ እግዚአብሔር የሚያስወስደኝን መንገዶች በሙሉ የሚያበረታኝን ነገር ስለማድረግ ስለዚህ ውስጥ ጌታ ከሌለው በጣም በስድብ የበረታው ነበር በስድብ በጣም ዋንጫ ይበላው ነበር ማንንም ስለዚህ ክርስቶስን የግል አዳኝ ካረክ በእውነት ነገሮች ይቀየራል almost immediately መጽሐፍ ቅዱስ ስለ ክርስቶስ ትንቢት ነው የሚናገረው ስለ ክርስቶስ መምጣት ነው ብዙ በብሉይ ኪዳን የነበረው ከዛ አዲስ ኪዳን ስንመጣ ሙሉ የክርስቶስ እና ሰው እየጨመራችሁ አትታለሉ ለማለት ያክል ነው ወደ መዝሙር ሊድና ከዛ ደግሞ እናወራ ኮፒ ሊንክ የኦርቶዶክስ ስድቦች ደስ ይሉኛል እዚህ ላይ በነገራችን ላይ ደሳስ የሚል ስድብ አለ ያው የወረስነው እሱን ነው እኔም ኦርቶዶክስ እየነበሩ ተሳዳቢ ነበር ሁላችን የሚቀረል ኦርቶዶክስ ሙስሊም ስትሆን በጣም ለስድብ ትልቅ ቦታ ነው የማሳደድ የመስደብ የማባረር ትልቅ ስጦታ ነው ስለዚህ it's okay ኮፒ ሊንክ ቤተሰብ
ጌታ መንፈስ የሚያንጫጫዋል እዚህ ውስጥ የሚያንጫጫዋል ያንጫጫል ምንም ማድረግ አይቻልም ተባረክ ቡዲዝምን መቼ ነው የምትቀበለው ቡዳ ሲበላይ ቡዳ ሲበላይ ቲትዬ ሰላም ነሽ ውዴ ተባረክልኝ አምሮብኛል ክብሩ ይስፋ የጌታዬ ክብሩ ይስፋ ሰላምን ይሰጠኝ ክብሩ ይስፋ ሰንዬ ተባረኩልኝ ሜምበሮቼ ሁላችሁም ታፕ ኮፒ ሊንክ የምታደርጉ እኔ በሽሽቅ አልያዝኩ ያ በሽሽቅ በጣም ድሮ ቀረ አልበሻሸቅም ምን ያቅንማ ሀቅን ኢየሱስ ያድናል እያልኩ ነው መመሰክረው እድሜ ለአቡነ ገብርኤል ኢየሱስ ብቻውን ቤዛ እንደሆነ ሰበኩ ኢየሱስ ጌታ ይሄን ጌታ ተመችቶኛል ወንጌል ይሰበካል አትፍረዱባቸው የኦርቶዶክስ ወንድሞቼ ቢናደዱ አትፍረዱባቸው ወንጌልን አያስተምሯቸው ምንም ማድረግ አይችሉም ወንጌል ቢማሩ ኖሮ እኔ አሁን ለምሳሌ ጴንጤዎች ወስደው ሲሰድቡኝ አላየሁ ያረገጥኩት ጴንጤ የለም አቤል አቡና ትንሽ ላስ ያደርገኝ ነበር ከአቤል አቡና ውጪ ያም ስድብ አይደለም አቤል አቡና እንጂ ማንም ወጥቶ ዮኒ ማኛን የተናገረው የለም ያም በመሳደብበት ዘመን አሁን ኦርቶዶክስን እየተሳደብኩ አይደለም እውነትን እያወጣው መፖሰቴ ብዙዎቹን አበሳጭቷል ዘብዬ የዘብዬን ተረተረት ምናምን ነገር እያመጣው ስለቅም የሚናደድ አለ yes እንጂ ያልሰል እየተሳደብኩም ፕሮቴስታንቶች አልሰደቡኝም እየተሳደብኩም ነው ማወራ ስድብ ጥብስ ያለው ፍርፍር ያለው ሙስሊምና ኦርቶዶክስ ጋር ለምን ሃይማኖት የትኛው ነው የሚወዱት ኦርቶዶክስ ማርያምን ብቻ ነው እስከ ማምለክ የሚደረሰው አባቶች ብለዋል ቃል በቃል የተሰቀለው ደም የማርያም ደም ነው ብለዋል ቃል በቃል ስለዚህ አምላክ ናት ቃል በቃል አንድ አባት አይደለም ከ3 ከ4 ከ5 አባት በላይ ተናግረዋል በሙስሊም ነብዩ መሐመድ ነው የሚመለከው ተናገር ልብ ካለ ነብዩ መሐመድን ተናገር ልብ ያለው ለአምላክ ነው ገባ አምላክ ናቸው ስለዚህ ነብዩ መሐመድን የሚናገር ሰው ህይወቱ ይጠፋል ማርያምን አይ አምላክ አይደለችም ሰው ናት ቅድስና የሰጣት እግዚአብሔር አምላክ ነው ብለካል ክብሯን ነክተዋል ስለዚህ የስድብ ምርት የሚኖረው ሙስሊም ላይ ለምን ሰው ስለሚመለክ አምላክን ካመለከው ተጸልይለታል ለዛ ሰው አታሳደው እኔ አሁን ለማናቸውም ሰዎች ጸልያለሁ እንጂ አላሳድም ፕሮቴስታንት ይጸልይልሃል እንጂ አያሳድህም የሚያሳድህ የነብዩ መሐመድ ተከታይ ያሳድሃል የማርያም ተከታይ ያሳድሃል ይሰድብሃል ያንጓጣሃል ብዙ ነገር ይላል የኢየሱስ ተከታይ ስትሆን ይጸልይልሃል ክብሩን እሱ ይውሰድ የኢየሱስ ተከታዩን ይጸልይልሃል ምንም የሚሰድብ ነገር የለም ክብሩን እሱ ይውሰድ እንዲሁ በነፃ ይላል የጌታ ቃል በቃ እስቲ ጸልዩልኝ ልብ ካላችሁ
እስቲ ጸልዩልኝ፣ እስቲ ኦርቶዶክስ ጸልይልኝ፣ እስቲ ሙስሊም ጸልይልኝ። ላጥፋው ነው የምትለው። ለምን ውስጥ ሰው ስለሚያመልክ ውስጥ የሚያመልከው የምትከተለው ሰው ነው። ጌታን የሚከተል ይጸልይልህ፣ ጌታን የሚወድ ይጸልይልህ። ምንም ያረኩት ከኔ የለም። ጌታን ይፈልግ። አቤት አቤት፣ ጌታ ክብሩን ይውሰድ። ምንም ምን ያረኩት የለም። ጌታ እንዲሁ በነፃ ወደደ። እጸልይልሃለሁ ለሙስሊም ወንድሜ፣ ለኦርቶዶክስ ወንድሜ እጸልይላችኋለሁ፣ እጸልይልሃለሁ። አልሰድብም፣ ግደለኝ እንዲሁ በነፃ። አይዞህ እንዲሁ በጸጋ እንዲሁ በነፃ ክብሩ ይስፋ። ተባረኩ። ኮፒ ሊንክ የኔዎች ብርክ በሉ። ጌታ ኢየሱስ ነው እንዲሁ በነፃ የወደደ። ለእኔ ሞተልኝ ከኃጢአት እርግማን። አለቀ። ነፃ ያወጣን እሱ ብቻ። ከኃጢአት እርግማን ነፃ ያወጣው ኢየሱስ ይባላል። ማንም የለም ሌላ። አምጣ ድመነ። ከኃጢአት እርግማን ነፃ ያወጣው ኢየሱስ አባቴ ነው። ክብሩን እሱ ይውሰድ። አንዴ ይቅርታ፣ ጭፈራ ነው ያልከኝ። ባለ ኮንሰርቱ ማን ነው? ባለ ኮንሰርቱ ቢራ የገዛ የሚደባደበው ማን ነው? በየክለቡ የዘፈን ማት ያለው ማን ነው? ጭፈራው ማን ነው? ቴዲ አፍሮን ሰላም በልልኝ ጀለሴ። ጨርሻለሁ። ስለ መዳኔ ስለ መዳኔ ኮፒ ሊንክ ተባረኩ። ስለ መዳኔ ያደረግልኝ ስለ መዳኔ። ስለ ጭፈራማ አናወራ። ስለ ጭፈራማ አናወራ። እንዲሁ በተጋነ